ስለዚህ ይህ የኮንሶ መብራት ሊታሰብበት የሚገባ ጉዳይ ስለሆነ የዞኑ መንግስት፣ የክልሉ መንግስት፣ የሚመለከታቸው አካላት ውሎ ሳያድር የኮንሶን ችግር የመፍታቱን ጉዳይ ዘላቂ መፍትሄ እንዲያገኝ መረባረብ አለባቸው። እኛ እንደ ማህበረሰብ ከእናንተ ጎን ነን። እንደ ኮንሶ ማህበረሰብ እንሳተፋለን። ማንኛውም ልማት ላይ፣ ማንኛውም ስራ ላይ በየገጠሩ መንገድ ሰርተናል፣ እየሰራን እንገኛለን። አዲስ አበባ ላይ እኮ የኮሪደር ልማት እርገን እየሰራን አይደለም እንዴ? የኮንሶ ማህበረሰብ እየሰራ አይደለም አዲስ አበባ? ነገር ግን እዚህም ለማህበረሰቡ መብራት ካልተለቀቀ በየቦታው ጣውላ ቤት ተብሎ የተደራጁ ማህበራት እኮ ስራ መስራት አልቻሉም። ሆስፒታል ላይ እኮ ኦክሲጂን ላይ የሚተኙ ህፃናት እኮ ኦልሬዲ ነዳጅ እስኪቀዳ ድረስ እኮ ህይወታቸው እያለፉ ህይወት እያጡ ነው። ምክንያቱም ኦክሲጂን ያለ መብራት አይሆንማ። ሆስፒታል ላይ ህፃናት በዚህ ምክንያት እየሞቱብን፣ የቴሌ ታወሮች እኮ የሚጠቀሙት መብራት ነው። መብራቱ ለ3 ቀን ስጠፋ እኮ ሰው ስልክ መደወል አልቻለም። ኮንሶ ላይ ገጠር ላይ አሁን መደወል አልተቻለም። ምክንያቱም በመብራት ነው። ታወሮቹ የሚሰሩት መብራት ከጠፋ ቻርጅ ጨርሳል፣ ኦልሬዲ አለቅ። ስለዚህ ኮንሶ ለብልጽግና ለኢትዮጵያ ብልጽግና እያደረገ ያለው አስተዋጽኦን የሚያቀጭጭ ስለሆነ ይሄ የመብራት መጨማለቅ ብፈታ መልካም። እኛ መንግስት ላይ ቅሬታ የለን። እኛ የኢትዮጵያ ኤሌክትሪክ ኮርፖሬሽን ላይ ምንም አይነት ቅሬታ የለንም። ግን መብራት እንዲለቀቅልን እንፈልጋለን፣ ግልጽ እና ግልጽ በሆነ ቋንቋ። ይሄ ደግሞ የፖለቲካ ጉዳይ ሳይሆን የልማት ጉዳይ ነው። ልማት የሚሰራው ኮሪደር ከሰራን እኮ ኮንሶ ከረት ላይ ኮሪደር ተሰርቷል። ማታ መብራት ከሌለና የማይበራ ከሆነ ይሄ የቆመው አምፖል ሐውልት ነው እንደ ወይስ ምን እንበለው? ስለዚህ የዞን አመራሮች ሌላም ውሃም አለ እኮ ሌላ ችግር ኮንሶ ላይ በጣም አስቸጋሪ የሆነ የውሃ ችግር ማለት እሱን ይቅር፣ ችግራችን ነው ውስጣችን፣ ሰው ውስጥ ላይ እንፈታለን። ምክንያቱም ውሃ ሰው ኮንሶ ላይ ቆፍረን ሰው ላይ ሰው የምንጠቀመው ጉዳይ ስለሆነ ነገር ግን የመብራትን ጉዳይ ብፈታልን መልካም። እኛ አሁን በ21ኛ ክፍለ ዘመን ላይ እንጨት ልንፈልጥ አይገባን። አባይ በተመረቀበት ሰዓት ላይ ደግሞ ኮንሶ ላይ መብራት ሊጨማለቅ አይገባም። 24 ሰዓት መብራት አለበት። አንዳንድ ከአቅም በላይ የሆነ ጉዳዮች፣ ችግሮች ሲከሰቱ ብቻ ነው ሊጠፋ የሚገባው እንጂ እኛ እኮ ስራ መስራት አልቻልንም። ስልክ እኮም ቻርጅ ማድረግ አቅቶናል። አንዳንድ ስልክ ባትሪ ይጠፋል፣ የምትደውልበት ይጠፋል። በምን ትደውላለህ? መብራት የለማ። ስለዚህ ይሄ የኮንሶ ችግር
የመብራት ችግር የመብራት ጣጣ ቢፈታ መልካም ነው። ኮንሶ አደገ ማለት ኢትዮጵያ አደገች ማለት። ኮንሶ ላይ አንድ ቢሊነር ብነሳ ፎርቢስ ላይ የምመሰከበው ኢትዮጵያዊ ተብሎ ነው እንጂ ኮንሶ ተብሎ አይመሰከም። ምክንያቱም ኮንሶ የምትባል ሀገር የለችም። እኛ ኢትዮጵያውያን ነና። ስለዚህ ኢትዮጵያ አንድ ቢሊነር አገኘች ይባል። ያለ መብራት ደግሞ ቢሊነር መሆን የለም የለም የለም። እሱ ሚሊነርም ለመሆን መብራት ያስፈልጋል። ሚሊነር ብቻ አይደለም፣ ውሃ አፍልቶ ለመጠቀም ቡና አፍልቶ ለመጠጣት መብራት አስፈላጊ ነው። ለምን ዶክተር አብይ ምንድን ነው እያሉ ያሉት? የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ ልትበለጽግ ይገባታል፣ መለመን ይበቃናል ብሏል ዶክተር አብይ። እኛ ለምንድን ነው ወደ ጎን የምንተወው? ኖ ልመና ተመችቶል። መብራት ከሌለ ካልሰራን እኮ ተመልሰን መለመናችን አይቀሬ ጉዳይ። መልሰን መለመናችን አይቀሬ ጉዳይ። ስለዚህ መብራት ለኮንሶ በስርዓት ይለቀቅ፣ ችግሩ ይፈታ። የቦል ጉዳይ ከሆነን ብያለው እናመጣለን እኛ እንጨት። ሀምሳ ምናምን ቀበሌ ነው ኮንሶ ሶን። በየቀበሌው መቶ እንጨት ማምጣት አያቅተን። እሱን እናመጣለን። የቦል ችግር ከሆነ ሄደን እንተክላለን። በየቦታው የቱ ጋር ነው የምወድቀው የሚለው እኛ እንተክላለን። ችግር የለብን። ምክንያቱም ልማቱ ነው የምንፈልግ። ምክንያቱም መብራቱ ነው የምንፈልግ። ምክንያቱም ኢትዮጵያን ማሳደግ እንፈልጋለን። ስለዚህ ጠቅላይ ሚኒስትራችን የሚለውን ነገር ተግባራዊ ማድረግ ከፈለግ መብራት ያስፈልገን። የዶሮ እርባታ መብራት ያስፈልግ። በሬ መደለብ እኮ እስካሁን አሁንም መብራት ያስፈልጋል። ሽመና መብራት ያስፈልጋል። ትምህርት መብራት ያስፈልጋል። ሕክምና ተቋማት መብራት ያስፈልጋቸዋል። ስለዚህ ኮንሶ ላይ እንዲህ መብራት በየማይክሮ ሰከንድ የምትጠፋውና በየማይክሮ ሰከንድ እየመጣች 3 ሰከንድ ከቆየች በኋላ ለ30 ሰዓትና ለ10 ሰዓት ጠፍታ መታ 30 ደቂቃ ብትቆይበት ምክንያት ሊኖር አይገባም። ሊያበቃ ይገባል። ያለፈው አልፏል። ይሄ ፖለቲካ አይደለም፣ ልማታዊ ጥያቄ ነው። ወጣት ሊሰራ ይገባል። ወጣት አምራች ኃይሉ ጉልበቱን ተጠቅሞ እችን ኢትዮጵያ ለውጠን አፍሪካ ላይ ቁጥር 1 ጠንካራ ሀገር መመስረት እንፈልጋለን። ለዚህ ደግሞ መብራት ያስፈልጋል። ትላልቅ ሶፍትዌር ካምፓኒዎች ኢትዮጵያ ውስጥ ሊከፈቱ ይገባል። ይሄ ደግሞ መብራት ያስፈልጋል። ትላልቅ ሶሻል ሚዲያዎች ከፌስቡክ በላይ የሆኑ ኢትዮጵያ ውስጥ ኮንሶ ውስጥ ሊነሱ ይገባል። ይሄ ደግሞ መብራት ያስፈልጋል። ለኮንሶ ማህበረሰብ መብራት በስርዓት ይለቀቅ፣ ይስተካከል። የዞን አመራሮች ማህበረሰብን አሳትፉ፣ ጠይቃቸው። እነኚህ መብራትን የሚያስተዳድሩ አካላትን ጠይቁ። የቦል ጉዳይ ከሆነ ኮንሶ ያዋጣል። እናመጣለን እንጨት ቆርጠን። የገመድ ከሆነ እናዋጣለን።
ይሄን ማድረግ የሚችለው የዞኑ መንግስት ነውና የዞኑ መንግስት ይሄን ሊያስተባብር ይገባል። ምክንያቱም የኮንሶ ወጣት የኢትዮጵያ ብልጽግና ውስጥ የመሳተፍ ግዴታ ነው ያለበት። ውደታ አይደለም፣ ወደን አይደለም። የኢትዮጵያ ብልጽግና ላይ የምንሳተፍ ተገደን ተሳትፈን ሀገራችንን ግንባር ቀደም አድርገን ከድህነት መስከብ አስተሰርሳለች ወደ ብልጽግና መስከብ ግን ልናሳድጋት ይገባል። ይሄ ደግሞ የኮንሶ ወጣት ግዴታ መሳተፍ አለበት። ይሄ ደግሞ ያለ መብራት የምን ጉዳይ አይደለም። ተማሪው አንብቦ 12ኛ ለማለፍ መብራት ያስፈልጋል። 8ኛ ክላስ ለማለፍ መብራት ያስፈልጋል። 6ኛ ክላስ ለማለፍ መብራት ያስፈልጋል። 12ኛ ክላስ እኮ ተማሪ እየወደቀ ያለው ተማሪ ብቃት ስለሌለው ብቻ አይደለም። ተማሪ አያነብም፣ ተማሪ እንደሆነዋል ምናምን የሚባሉ ምክንያቶች መደርደር ብቻ እኮ አይደለም። መብራት ሊለቀቅለት ይገባል በደንብ እንዲያነብ። ለማንበብ አፕታይቱ ሲመጣ እኮ መብራት ሲጠፋ አፕታይቱ ይሰረስና ተማሪው ይተኛ። ምን ያድርግ? አቅም የለውም ጄኔሬተር አስነስቶ እንዳያነብ። እንጨት ፈልጦ እኮ ነው ተማሪዎቻችን ምግብ እየሰሩ ያሉት። መብራት ብልቅ ስቶፍ ላይ ቁጭ አድርጎ እየሰራ ጎን ለጎን ያነባል። ከጭስ ተርፋል። ከጭስ የተመታ አይን ያነባል ብላችሁ ታስባላችሁ? ይሄ እኮ ነው ተማሪን እየጨረሰ ያለው። በተለይ 12ኛ ክፍል የኮንሶ ብቻ አይደለም። በየቦታው መብራት የደረሰበት ቦታ ያልደረሰ ኦልሬዲ ያልደረሰም ይሰራል። አባይ ተመርቋል፣ በሂደት ይሰራል። ከመዶ ተሰረካበት ቦታ ላይ ግን በአግባቡ ሊበራ ይገባል። በአግባቡ ከበራ እነኛ 12ኛ ክላስ ተማሪዎቻችን በስቶፍ ምግባቸውን እያበሰሉ አይናቸው በጭስ ሳይመታ ምግባቸውን በልቶ ማንበብ ይችላል። አሁን እኮ ማገዶ እየፈለጡ አይናቸው በጭስ ከተመታ በኋላ አጥልስ ነገ ጠዋት ካልሆነ ጭስ የማይችል ተማሪ አለ፣ ጭስ የማይችል ልጅ አለ፣ ላያነብ ይችላል። እኛ ድሮ ያለፍንበት አሁን ወጣቶች ልጆቻችን ሊያልፉበት አይገባም። ሊበቃ ይገባል እኮ ማብቃት አለበት። አንዳንድ ነገሮች ግድ እኛ ድሮ ያሳለፍነውን ማሳለፍ አለባቸው። ሀተታ ወሬ ምናምን አይሰራም። እኛ ድሮ ያለ መብራት ኖረናል፣ ምን ያስጨውሃል የምትሉኝ ከሆነ ዘመኑም ጊዜውም ሰዓቱም መብራት የምጠይቅና መብራት የምጠይቅ ስለሆነ ሆስፒታል ያለ መብራት ስራ መስራት አይችልም። ጤና ጣቢያ ያለ መብራት እንቅስቃሴ የለውም። ሴክተር መሰሪያ ቤቶች ያለ መብራት ማንም ሊያስተናግዱ አይችልም። ስለዚህ መብራት በአግባቡ ለካራት ከተማ ይለቀቅ። የሳይንስና ቴክኖሎጂ የክልሉ ሳይንስና ቴክኖሎጂ እኮ ካራት ከተማ ላይ ነው ተቀመጠው። ስለዚህ ሳይንስና ቴክኖሎጂ ያለ መብራት ምን እየሰራ ነው? ኖ ኮምፒውተሮች ላይ አይጥ እያባረረ ነው። ኖ እንደ ድሮ መስገብ እያከማቸ ነው። ሳይንስና ቴክኖሎጂ ከተባለ መብራት ሊለየው አይገባም። ምክንያቱም እያንዳንዱን ነገር ከቴክኖሎጂ ጋር አገናዝቦ ለግብርና የሚያስፈልገው፣ ለጤና ጣቢያዎች የሚያስፈልገው፣ ለእያንዳንዱ ሴክተር የሚያስፈልገውን ከቴክኖሎጂ ጋር የሚያከናኝልን ሳይንስና ቴክኖሎጂ የግልሉ ያለበት ከተማ ላይ መብራት እንዲጥባ ጥቤ የሚጫወት ከሆነ
እንዴትስ ችሎ ነው እነኚህ የሳይንስና ቴክኖሎጂ ሰራተኞች ቁጭ ብለው የቻሉት? እኔ እሱ ራሱ ግራ ይገባኝ። ሳይንስና ቴክኖሎጂ ነው ጤና ተቋማትን የንግድ ተቋማትን ወደ ቴክኖሎጂ የሚያመጣ ተቋም ይመስለኛል። ነው ምን ተቋሙ ከፌደራል ደረጃ ላይ እሱን እየሰራ ይገኛል ተቋሙ። የኛ ክልልም ይሄን እየሰራ ይገኛል። ግን ኮንሶ ላይ ነው ተቋሙ ያለው። መብራት ግን በየሰከንዱ እየጠፋበት ነው። እንደ ፀቁር ቤት ትናንሽ ጄኔሬተሮችን አንስቶ ሊሰራ ነው ይሄ ተቋም። እሱ አይገባም ነው። እንደ ትላልቅ ዩኒቨርሲቲዎች አንድ ትንሿ ለክልል የቆመው ተቋም የራሱን በጀት ለክልሉ የሚሰራበትን በጀት በነዳጅና በጄኔሬተር ሊጨርሰው መብራት ባለበት። ስለዚህ ይሄ የመብራት ጉዳይ ልታሰብበት የሚገባ ጉዳይ ስለሆነ መብራቱ ይስተካከልልን ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ ከከንቲባው አዳነች አቤቤ ጋር አዲስ አበባን እንደሚያሳምሩት እኮ መብራት ስለማይጠፋ ሙሉ በሙሉ መብራት አንድ አቋርጠ ጨለማ ብታደርግ እኮ ነው ያስጠላል። ስለዚህ ይሄ የመብራት ጉዳይ ወጣት ስራ እንዳይሰራ እያደረገ ያለው ጉዳይ ሊታሰብበት ይገባል። የጎንሶ መብራት ከአራት ከተማ ይኸው ተኝተን ነው ያለነው። ምን እናድርግ? ያለ መብራት መስራት አንችልም። ጀማሪ ቢዝነስማኖች ነን። አቅም ያለንም ጄኔሬተር አቁመን እንዳናጨው። ስለዚህ አቅም እስኪኖረን ድረስ እስካው አቅማችን ተስፋችንን እያስቆረጠ ያለው መብራት ነው። ኮንሶን ለቀን እንውጣ። ኮንሶን ለቀን ከወጣን ስማን ኮንሶን ያሳድጋል። እኛ ወጣቶች ኮንሶን ጥለን ከወጣን ትላልቅ ድርጅቶች መክፈት የምንፈልግ ሰዎች በመብራት ምክንያት ተስፋ ቆርጠን ኮንሶን ጥለን ከወጣን ኮንሶ ወዴት እየሄደች ነው? ስለዚህ ይሄ መብራት ጉዳይ የሚመለከተው አካል የሚመለከተው ሴክተር ባለድርሻ አካላት አስባችሁበት የህዝብ መዋጮ የምፈልግ ከሆነ ህዝብ እንዲያዋጣ ደብዳቤ ጻፉ፣ በትኑ በየቀበሌው እኛ እናዋጣለን። እንጨቱን ቆርጠን እናመጣለን። ከመድ ከሆነ ችግር የለውም፣ ብር እናዋጣለን። ስለዚህ ይሄንን ይመስላል። እኛ ወጣቶች በተለያዩ ስራ ላይ የተሰማራንና መብራት የሚጠይቅ ስራ ላይ የተሰማራን ሆስፒታሎችም ጤና ጣቢያዎችም ይህ መብራት እንዲስተካከልልን የራሳችን በጎ አስተዋጽኦ ልናደርግ ይገባል። ጩኸት አይደለም፣ ሆይ ሆይታ አይደለም። ነገር ግን እንዴት ይስተካከላል የሚለው ሳይንሳዊ ወዩን መፈለግ አለብን። አስፈላጊ እኮ አንድ ሆስፒታል
ነዳጅ በየቀኑ አንድ በርሜል ከሚጨርስ መብራት ቢጠቀምና የመብራቱን ቢከፍል አዋጭው። ኦክሲጅን ላይ ያሉ ሰዎች፣ ህፃናት በድንገተኛ አደጋ የገቡት ከስጋት ይተርፋሉ። መብራት ቀጣይነት ያለው መብራት ሰው ወጣቶች በየቦታው ለስራ ይነሳሳሉ፣ መስራት ይጀምራሉ። ኮፒ ቤት መስራት የሚፈልግ፣ ፎቶ ቤት መስራት የሚፈልግ፣ ኢንተርቴይንመንት የሚፈልግ ሰው በየፈርጁ ይሳተፋል። ነገር ግን ለዚህ ሁሉ ዋናው ነገር ምንድነው? መብራት ነች። ስለዚህ የኮንሶ መብራት ቢስተካከል እኛ ምንም ቅሬታ የለንም። ቢስተካከል እኛ ደስተኞች ነን። ስለዚህ ይስተካከልልን። እኛ ክፋት አንፈልግ። በመብራት ሰበብ ምንም ነገር አላስፈላጊ ነገር ማውራት አንፈልግ። በመብራት ሰበብ ምንም አይነት ፖለቲካ ማውራት አንፈልግ። ግን መብራት ልማት ነውና የልማት ነገር እንዲ ሚዲያ ላይ ወተን ማውራት ግዴታ ይሆንብናልና የመብራት ጉዳይ ይታሰብበት። የዞኑ ዋና አስተዳደር ትልቁ ስራው ይሄ ይሁን። ቀበሌ ማደራጀት ምናምን አለ፣ ብዙ ነገር አለ፣ መሰረተ ልማት አለ። ግን ይሄ ዋናው ነገር ይሄ ቢስተካከል ለሌሎች ምን ይሆናል? መነሻ ይሆናል። ቅድም ብያለሁ ከ2004 እስከ 18 ዛሬ እኔ የማውቀው ማለት ነው። ሌሎች የሚያውቁት ይኖራል። ከያኔ ጀምሮ ኮንሶ ላይ ስንት ዋና አስተዳዳሪ ተቀያየረ። ይህ ችግር ስለምን ሊፈታ አልቻለም? ይህም ራሱ ሌላ እንቆቅልሽ። ስለዚህ አሁን ይሄ እንቆቅልሹ ሊፈታ ይገባል። ብልጽግና እያለ ያለው እያንዳንዱ ወጣት እያንዳንዱ ሰው ጠንክሮ ሊሰራ ይገባል። እቺን አገር ለመለወጥ እቺን አገር በዓለም ደረጃ ማዕከለኛ ገቢ ካላቸው አገራት ለማሰለፍ እንቅልፍ አጥተን ልንሰራ ይገባል ነው እያለ ያለው ጠቅላይ ሚኒስትራችን። እኛ ኮንሶ ላይ ግን መብራት የለንም። ስለዚህ መብራት ከሌለ ሌሊት ላይ እንዴት እንሰራለን? የድሮ እንቅልፋችን ልንቀጥል አይደል እንዴ? ልመናው ስበሳው ሊቀጥል አይደል? ስለዚህ ይሄ የኮንሶ መብራት ብፈታ መልካም ነው። 2004 እስከ 18 ማለት 15 ዓመት ማለት 15 ዓመት ሙሉ ተመሳሳይ ችግር ክሮኒክ ዲዚዝ የሚባል ነገር አለ በጤና። ይሄ ክሮኒክ ዲዚዝ እስከ ሞት ድረስ አይልቅ ወይ አይገል ወይ አያድን። ስለዚህ ይህ ችግር በፈታ መልካም። አሁን ካፌ አለ የለም መብራት። ሁለቴ ብቅ ድልቅ አለ ጠፋ። አልፈልግም ብሎ አልበራም ብሎ ምን ይናድር? ይኸው ተኝተን አለን። ማታም አይኖርም እንተኛለን። 24 ሰዓት ተኛን ማለት እኮ ባለትዳር ነን፣ ልጆች ወልደናል። ስለዚህ ልጆቻችንን የምናበላ ስናጣ እቻችን ወደ አሜሪካና ምናምን እንሰረካለን።
ልመናው ቀጥሏል ማለት ነው። ስለዚህ ጠቅላይ ሚኒስትራችን የሚለውን ነገር በሴሩ አባሳን ማለት ከልመና እንውጣ፣ ስንዴን ከመለመን እንውጣ ብሎ ጠቅላይ ሚኒስትራችን ስንዴን ኤክስፖርት ማድረግ ጀምሯል። እኛ ደግሞ በመብራት ሊሰሩ የሚገቡ ነገሮችን እንስራ። ጣውላ፣ ይሄ ጠረጴዛ ምናምን ከውጭ መግባት የለባቸውም ብሏል ጠቅላይ ሚኒስትራችን። እነሱ ደግሞ መብራት ይጠይቃል። ኤክስፖርት ማድረግ አለብን እንጂ ከቻይና እንጨትን መልሰን ኢትዮጵያ ውስጥ የሞላውን እንጨት ከቻይና ማምጣት የለብን። ዩቱብ አለ ምን አለ ተምረን የተለያዩ መማሪያ ዘዴዎች አሉ። በአሁኑ ሰዓት ላይ ኤአይም ተጨምሮበታል። ዩቱብም ድሮ የነበረ ነው። ዩኒቨርሲቲዎቻችንም አሉ። ተምረን መስራት አለብን። የቢሮ ዕቃዎች ከውጭ መምጣት የለባቸው። የኮንሶ ዞን የቢሮ ዕቃን ከቻይና መግዛት የለበትም፣ መሸመት የለበትም። እሳው ኮንሶ ላይ ተሰርተው መጠቀም አለበት። ምክንያቱም እንጨት አለ አልጠፋም ኮንሶ ላይና ይሄ ደግሞ ምን ይጠይቃል? መብራት ይጠይቃል። ወፍጮም እኮ መብራት ይጠይቃል። እንጀራ እኮ የምንበላው ሳይፈጭ እኮ ጤፍ እንዳለ ከማሳ መጥቶ እንጀራ አይሆንም። የምፈጨውም ደግሞ በመብራት ነው። ዳቦም የሚሰራ እኮ በመብራት ነው። መብራት ከሌለ እኮ የኮንሶ ህዝብ ከአራት ከተማ ላይ ያለው ማህበረሰብ ዳቦ መብላት አይችልም ማለት እኮ። እንዴት ነው መብራት ቀልድ የሆነው ከአራት ላይ? እኔ ግራ ይገባኛል እኮ። ሰው ሁሉም የኮንሶ ነዋሪ ሶላር ይሷል ቤት ውስጥ ለማብራት። ይሄ ሶላርሳ ቡና ያፍላል? ይሄ ሶላርሳ ጤፍ ይፈጭልናል ወይ? ወንድሞች እህቶች፣ ውሃም እኮ የሚሰራው በመብራት ነው። ስለዚህ ውሃም እንቸከራለና መብራት ይለቀቅልን፣ መብራት ይለቀቅልን። የኮንሶ ማህበረሰብ የኮንሶ ህዝብ አባይ ላይ ያደረገው ተሳትፎ ቀላል የሚባል አይደል። ቦንድ ያልያዘ ማንም አልነበረ። ማንም ከአርሶ አደር እስከ ባለስልጣን ዶክተር አልቀረ ተማሪ አልቀረ ተሳትፎ አድርጓል። ስለዚህ አሁን መብራት ሊለቀቅለት ይገባል ማለት ነው። አሁን ደግሞ ኢትዮጵያ የባህር በር ታስፈልጋለች። በየቀኑ ውይይት እያደረግን እንዲሳካ ምኞታችን የሚከፈልም ዋጋ ካለ ዝግጁ ነው ማህበረሰቡ። ስለዚህ መብራት ይለቀቅለታ። አንዳንዴ ምን አለ መሰላችሁ፣ ሮበርት ሙጋቤ ጃፓን ላይ 7 ሬክተር ስኬል የሚለካ የመሬት መንቀጥቀጥ ቢኖር መብራት አይጠፋም። አፍሪካ ውስጥ ግን 2 ወፎች ፍቅር ሲሰሩ የመብራት ገመድ ላይ መብራቷ ትጠፋለች። የኮንሶ ይሄ ነው የሆነው። ይጠፋንታው ተሻሽሏል። ሌላ ኢትዮጵያ እኔ በስራ ምክንያት የተለያየ ከተማ ይቻለሁ። በረዶ ይጥላል፣ መብራት መስሚያ ያለው
የኮንሶ ግን ደመና ሲንሻፈብ መብራቱ ይሸበርና ይጠፋ። ከደመና ጋር ተጣልቷል ወይ? ስለዚህ የመብራቱ ጉዳይ ቢፈታ መልካም ይሆናልና የኮንሶም ተማሪዎች 12ኛ ክፍል በስርዓት ያልፋሉ። 8ኛ ክፍልም ያልፋሉ። የ6ኛም ያልፋሉ። ችግር የለውም ካነበቡ። ያላነበበ ግን አያልፍም። በመብራት ምክንያት ብቻ አይደለም ተማሪ የሚወድቀው። መብራት እያለ ከተኛ እሱ አያልፍም። ግን በመብራት ምክንያት አንድ ራይድ ቆሎት የወደቀ ያለ 2 ራይድ ቆሎት የወደቀ ያለ። ምክንያቱም መብራት በስርዓት አይበራምና። ስለዚህ ይሄንን ይመስላል። እናመሰግናለን። እንደ ኮንሶ ወጣት እንደ ኮንሶ ማህበረሰብ ለኢትዮጵያ ብልጽግና የራሳችን የበኩላችንን እንወጣለን። ትላልቅ ድርጅቶች ከኮንሶ ይፈልቃሉ። ከውጭ የሚመጡ ሶፍትዌሮችን የሚተኩ ወጣቶች ከኮንሶ ይወጣሉ። ብልጽግናችንን ይደግፋሉ። የጠቅላይ ሚኒስትራችንን የዶክተር አብይ አህመድ ራዕይን ወደምፈለገው ደረጃ ለማድረስ ዝግጁ ነው። የባህር በር ደግሞ ይከፈትልናል በሰላም። ኤርትራ በሰላም ትሰጠናለች። ችግር የለውም። እሱኛ ብቻ ጸሎት እናድርግበት። ምክንያቱም ኢትዮጵያ እጆቿን ወደ እግዚአብሔር ትሰረካለች ይላልና እጃችን ከሰረካን ወደብ ይከፈታል። እሱ ችግር የለውም። ኑሮ ውድነት ምናምንነት ይቀርፋል። የምንቀርፈው እኛ ወጣቶችንና እንቀርፋለን። ኢትዮጵያ በዓለም መድረክ በፖለቲካ፣ በኢኮኖሚም፣ በጤናም፣ በሳይንስም፣ በኤአይም በዓለም መድረክ ትልቅ ሀገር ትሆናለች። ብልጽግናችንን እንደግፋለን። አገራችንን እናበለጽጋለን። ኢትዮጵያን በዓለም መድረክ ባንዲራዋ ከፍ ብሎ እንዲወለበለብ የበኩላችንን እናበረክት። የኮንሶ መብራት ከዛሬ በኋላ ችግሩ ይፈታ። ኢትዮጵያ ትበልጽግ።